የምታደርጋቸው ድርጊቶች ናቸው። ጂም ሮን በጣም የማደምጠው ስኬታማ ሰው ነው። ምን ይላል መሰላችሁ? ስራህ ላይ ጠንክረህ ከምትሰራው በላይ ራስ ላይ ጠንክረህ ስራ ይላል። ምክንያቱም ስራህ ላይ ጠንክረህ ስትሰራ ጥሩ ደሞዝ ታገኛለህ፣ ጥሩ ገቢ ይኖርሃል። ራስ ላይ ጠንክረህ ስትሰራ ግን ሀብት ትገነባለህ፣ ፎርቹን ታገኛለህ ይላል። ራስ ላይ መስራት ምንድነው ካላችሁኝ፣ ጥሩ ልማዶችን መገንባት። ምክንያቱም ጥሩ ልማድ ሲኖርህ ያንተን ማንነት ይወስነዋል። ያ ማንነት በህይወት ውስጥ የሚኖርህን ደስታ፣ ስኬት ይወስነዋል። በቀላሉ ለምሳሌ አመስጋኝ መሆን በጣም ጥሩ ልማድ፣ ምክንያቱም ደስተኛ ማንነት ይሰጥሃል። በጧት መነሳት፣ ስፖርት መስራት በጣም ጥሩ ልማድ ነው። ለምን ካላችሁ አካላዊና አይምሮአዊ ስርዓትህን ይገነባዋል። በራስ መተማመንህን ከፍ ያደርገዋል። ለራስ የምትሰጠውን ቦታ ከፍ እንድታደርግ ያግዛሃል። ማንበብ፣ የሚጠቅም ሐሳብ መስማት፣ መማር በጣም ጥሩ ልማድ ነው። ምክንያቱም ችግር የሚፈታ ጥሩ ገቢ የሚያገኝ ጠንካራ የሆነ ማይንድ ሴት እንድትፈጥር ያግዛሃል። ገቢህን እንድታሳድግ፣ ራስን እንድትቀይር ይረዳሃል። ዛሬ ያለህበት ያደረሰ እስከ ዛሬ ድረስ ደጋግመህ ታደርጋቸው የነበሩ ድርጊቶች ናቸው፣ ልማዶች ናቸው አሁን ያለህበት ያስቀመጡ። ራስህን እስከ መጨረሻው መቀየር የምትፈልግ ከሆነ ልማዶችህን ቀይራቸው። ልማድ ከዲሲፕሊን ጋር ቀጥታ ይገናኛል። ምን ማለት መሰለህ? ትልቁ የስኬት ሚስጥር ዲሲፕሊን ነው ከተባለ ዲሲፕሊን ማለት ያመንክበት ጥሩ የሆነውን ልማድህን ሳታቋርጥ ማድረግ ነው። ደበረህ ደሳለህ ልዩነት የለውም። ስሜትህ ከፍ አለ ዝቅ አለ ያንን ነገር ታደርገዋለህ። ልማዶችህን ያለማቋረጥ ሁሌም ስታደርጋቸው እንደ ተወሳሰበ ክር እየጠነከሩ በጣም ወፍራም ገመድ ይሆናሉ። አየህ፣ ደጋግመህ አንድ ነገር ስታደርገው አንተ ውስጥ የማይበጠስ ማንነት፣ የማይሰበር ውስጣዊ ስብዕና ትገነባለህ። ያ ነው የሚያጠነክርህ፣ ያ ነው የሚቀይረህ። አንድ ቀን አድርገኸው ህይወትን የሚቀይረው ምንም ነገር የለም። ውሳኔ አቅጣጫህን ነው የሚቀይረው። ግን የማይቆም ጥረት፣ ሁልጊዜ የምታደርጋቸው ልማዶች ግን እስከ መጨረሻው ይቀይሩሃል።